ዳዊት በመንጋው መካከል ተቀምጦ በበገና እየዘመረ እያመሰገነ ነው። በከንፈሩ ላይ ያሉት ቃላት ንጉሥ ሆኖ የሚጽፋቸው ቃላት መሆናቸውን አያውቅም ነበር። የሚያውቀው ነገር ግን ቢኖር ከዋክብትንም የፈጠረው አምላክ የእረኛውን ዝማሬ እንደሚሰማው ነው። ዓይኖቹ ሸንተረሩን ሲቃኙ አንድ ግዙፍ ወንድ አንበሳ ከመንጋው ወደ ተለየው ጠቦት ቀረበ። ሌላ እረኛ ቢሆን አንዷን በግ በመሰዋት ብዙዎችን ሊጠብቅ ይችል ነበር። ነገር ግን ዳዊት ሌላ እረኛ አልነበር። አንበሳውን በበትሩ መትቶ ጣለው። ወደፊት ለሚጋፈጠው አንበሳን በመቅጠም እጆቹን እያሰለጠነ ነበር። እሴይም ለልጆቹ ስንቅ አዘጋጀ። ለዳዊትም በሰራዊት ውስጥ ላሉት ወንድሞቹ ዳቦ አይብና ውሃውን ይዞ ወደ ኤላ ሸለቆ ጉዞን ጀመረ። በቦታውም ሲደርስ የጎልያድ ድምፅ ሸለቆን እያናወጠው ነበር። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከፊቱ ሸሹ። ይህን የወጣውን ሰው አያችሁትን? በእውነት እስራኤልን እንዲገዳደር ወጣ። የሚገድለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል በእውኑ ይህ ይደረግለታል? ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። በእጅጉም ተቆጣ። ለምን ወደዚህ ወረድ? እነዚያንስ ጥቂቶች በጎች በምድረ በዳ ለማን ታውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አለ። ለሳኦልም ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያን ፍልስጤማዊ እወገዋለሁ አለው። ሳኦልም አንተ ገና ብላቴና ነህና እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህም ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም። ዳዊትም አለው እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር። ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ጥሩርም አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ሰይፉን በልብስ ላይ አስታጠቀው። ዳዊትም 1 እና 2 ጊዜ ሲራመድ ደከመ። አልለመድኩምና በዚህ መሄድ አልችልም አለ። ከላዩም አወለቀለት። ዳዊትም በትሩን በእጁ ያዘ፣ ከወንዝም 5 ድብልብል ድንጋዮችን መረጠ። በረኛ ኮረጆውም በኪሱ ከተታቸው። ወደ ጎልያድም ቀረበ። ጎልያድም አለ በትርና ድንጋይ ይዘህ የምትመጣብኝ እኔ ውሻ ነኝን? የለም፣ ከውሻ ትከፋለህ። አንተ ሰይፍና ጦር ጋሻም ይዘህ ትመጣብኛል። እኔ ግን ዛሬ በተገዳደርከው በእስራኤል አምላክ ስም በሰራዊት ጌታ በእግዚአብሔር ስም